ሰላም ጤና ይስጥልን። በመላው የአሜሪካ ግዛት ለምትገኙ ትውልደ ኢትዮጵያውያን በሙሉ እንዲሁም ከአሜሪካ ውጭ ሆናችሁ ይህን ዜናና መረጃ መስማት ለምትፈልጉ ሰላምታችን በያላችሁበት ይድረሳችሁ። በዛሬው የዜናና የመረጃ ጊዜ 3 ሰበር አስቸኳይ አንገብጋቢ ጊዜ የማይሰጡ አሁን የተለቀቁ መረጃዎችን ይዘን መጥተናል። የመጀመሪያው ወደ ሀገራቸው በፍቃደኝነት ዲፖርት ለሚደረጉ ዜጎች አዲስ ሕግ ጸድቆ ወጥቷል። ዝርዝሩን ትሰሙታላችሁ። ፖሊስ ያለምንም ፍርድ ቤት ትዕዛዝ ዛሬ ከናንተ ቤት ሊመጣ ይችላል። በዚህ ዙሪያም አዲስ የጸደቀው ሕግና ትውልደ ኢትዮጵያውያን ምን ማድረግ አለባቸው የሚለውንም በአዲሱ ሕግ መሰረት ትሰሙታላችሁ። በሜኒስ ከፍተኛ ቁጥር ያላቸው ትውልደ ኢትዮጵያውያን ዛሬ ሲታሰሩ አድረው ውለዋል። የስም ዝርዝራቸውንም እና ቁጥራቸውን ለመያዝ ሞክረናል። ትሰሙታላችሁ። ወደ ዝርዝሩ አልፈናል። የዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ ግቡ። ወደ ቀዳሚው መረጃ ስናልፍ የአይሲ ፖሊሶች በአሜሪካን ሀገር ወደ ተጠረጠሩ ወንጀለኞች ቤት ያለምንም የፍርድ ቤት ትዕዛዝ ዘልቀው በመግባት ቤቱን ሰብረው በመግባት የሚፈልጉትን ወንጀለኛ እንዲይዙ ሙሉ ፍቃድ ተሰጣቸው። ጥር 21 እና 22 2026 የወጡ ዘገባዎች እንደሚያሳዩት የአይሲ ወኪሎች በዳኛ የተፈረመ የፍርድ ቤት ማዘዣ ሳይኖራቸው ወደ ቤቶች በኃይል እንዲገቡ ተፈቅዶላቸዋል። ወኪሎቹ ለዚህ ተግባር የሚጠቀሙት በራሱ በአይሲ ባለስልጣናት የተፈረመውን ፎርም I-205 አድሚኒስትሬቲቭ ዋራንት የተባለውን አስተዳደራዊ ማዘዣ ብቻ ይሆናል ተብሏል። የአሁኑ የአሜሪካ መንግስት ወይም የትራምፕ አስተዳደር በሀገሪቱ ውስጥ ያሉ ሰነድ አልባ ስደተኞችን በብዛት የማባረር ማስ ዲፖርቴሽን እቅድ ስላለው ይህን ሂደት ለማፋጠን እንዲረዳው ይህን እርምጃ ወስዷልም ተብሏል። የፍርድ ቤት ማዘዣዎችን ለማውጣትና ለመውሰድ ከፍተኛ ጊዜ ስለሚወስድ ሁኔታውን ባጭሩ ተግባራዊ ለማድረግ የአይሲ ባለስልጣናት ፈርመው የሚሰጡት ማዘዣ በቂ ነው ተብሏል። የመንግስት መከራከሪያ ነጥብ የሀገር ውስጥ የደህንነት መምሪያ DHS ወይም ዲፓርትመንትስ ኦፍ ሆምላንድ ሴኩሪቲ እንደሚለው ከሆነ እነዚህ ግለሰቦች ቀደም ሲል በኢሚግሬሽን ዳኛ የመባረር ትዕዛዝ ፋይናል ኦርደር ኦፍ ሪሞቫል ስለተሰጣቸው በዳኛ የተፈጸመ ሌላ አዲስ የእስር ማዘዣ አያስፈልግም ሲሉም ደምድመዋል። ዋና ግብ ተኮሩ ደግሞ ወደ ቤቶች ዘልቀው በመግባትና ቤቶችን ሰብረው በመግባት የእስር ሂደቱን ቀላልና ፈጣን ማድረግ ነውም ተብሏል። ትውልደ ኢትዮጵያውያን ከዚሁ ጋር ተያይዞ ከዚህ በኋላ የአይሲ ፖሊሶች ወደ ቤታችሁ በድንገት ቢመጡ ዛሬ ወይም ነገ ወይም እነሱ በፈለጉት ጊዜ እንኳን ቢመጡ የፍርድ ቤት ትዕዛዝ አልያዛችሁምና አንከፍትም የሚለው እንደማያዋጣና እንደተሻረም እንድታውቁት በዚሁ አጋጣሚ ለማሳሰብ እንወዳለን። ስለዚህ የአይሲ ፖሊሶች ወደ እናንተ ቤት ከመጡ መክፈት ብቻ አንድ አማራጭ ይኖራቸዋል ማለት ነው። የፍርድ ቤት ትዕዛዝ አልያዛችሁም፣ የፍርድ ቤት ትዕዛዝ አሳዩን የሚለው አይሰራም። ምናልባት ከአይሲ ባለስልጣናት የተጻፈ ደብዳቤ አሳዩን የሚል ጥያቄ ማቅረብ ትችሉ ይሆናል። የፍርድ ቤት ትዕዛዝ የሚለው ግን ከዛሬ ጀምሮ ተሽሯል ማለት ነው። ትውልደ ኢትዮጵያውያን ይሄን አውቀው እንዲንቀሳቀሱ ለማሳሰብ ነው። የተከበራችሁ አድማጭ ተመልካቾቻችን ወደ ቀጣዩ መረጃ ስናልፍ የተከበራችሁ አድማጭ ተመልካቾቻችን በሜይን በርካታ ትውልደ ኢትዮጵያውያን በአይሲ ኦፕሬሽን የታሰሩበትን ዘገባ ይዘን እንቀርባለን። በሜይን ግዛት ውስጥ የተጀመረው ይህ የአይሲ ዘመቻ ስያሜው ኦፕሬሽን ካች ኦፍ ዘ ዳይ የሚል ሲሆን እንደሚከተለው ዝርዝሩን እንነግራችኋለን። ወደ ቦታው ደውለን እንዳጣራ ነውና እንዲሁም በተለያዩ ዘገባዎች ባገኘነው መረጃ መሰረት በርካታ ትውልደ ኢትዮጵያውያን መታሰራቸውን አረጋግጠናል። ምንም እንኳን ዘመቻው በዋናነት የሶማሌ ማህበረሰብን ኢላማ ያደረገ ቢሆንም የሀገር ውስጥ የደህንነት መምሪያ ወይም ዲፓርትመንትስ ኦፍ ሆምላንድ ሴኩሪቲ በይፋ ባወጣው መግለጫ መሰረት ከኢትዮጵያ፣ ሱዳን፣ አንጎላና ጎቲማላ የመጡ ስደተኞች በመጀመሪያው ቀን ኦፕሬሽን በከፍተኛ ሁኔታ መታሰራቸው ተዘግቧል። መንግስት እነዚህን ሰዎች ኢላማ ያደረገው ከባድ ወንጀል የፈጸሙና ለህዝብ ደህንነት ስጋት የሆኑ በሚል መነሻ እንደሆነም ገልጿል። ስንት ኢትዮጵያውያን ታሰሩ የሚል መረጃም አፈላልገን ነበር። እስካሁን በግልጽ የታወቀው ቁጥር የሚከተለው ነው። ጠቅላላ እስራት ወይም በሜይን የተደረገው አጠቃላይ እስራት በዘመቻው የመጀመሪያው ቀን ማክሰኞ ዕለት ብቻ ማለት ነው በሜይን ግዛት ውስጥ 50 የሚሆኑ ሰዎች ታስረዋል። የሮብና የሐሙስ ዘመቻው የታሰሩት ቁጥር ብዛት እስካሁን አልተገለጸም። ይህን መረጃ ያስተላለፉት የአይሲ ምክትል ዳይሬክተር የሆኑት ፓትሪሺያ ሃይድ ናቸው።
ኢትዮጵያውያን በቁጥር ስንት ኢትዮጵያውያን እንደታሰሩ በዝርዝር ባይገለጽም በዲፓርትመንት ኦፍ ሆምላንድ ሴኩሪቲ መግለጫ ግን አንበሳ በርሄ የምትባል የአንዲት ሴት ስም በይፋ ወጥቷል። ነገር ግን በይፋ ስማቸው ያልወጣ በርካታ ትውልደ ኢትዮጵያውያን እንደታሰሩ መረጃው ያመላክታል። ከተወሰነ ጊዜ በኋላ ዘወረስት ኦፍ ወረስት በሚባለው የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ዌብሳይት የሁሉም ስማቸው የሰሩት ወንጀልና ፎቶቸውም ጭምር እንደሚለቀቅ ከወዲሁ አሳውቀዋል። ለአሁኑ ግን በስም የተጠቀሰችው አንዲት ትውልደ ኢትዮጵያውያን ብቻ ናት። የቀጣይ ቅዳቸው አይሲኢ በሜይን ግዛት ውስጥ 1400 ሰዎችን በዝርዝር ይዞ ለማሰር አቅዶ እየተንቀሳቀሰ መሆኑ ተሰምቷል። 1400 ሰዎች ናቸው የሚታሰሩት። አስቡት፣ ከነዚህ ውስጥ ምን ያህል ትውልደ ኢትዮጵያውያን ሊኖሩ እንደሚችሉ መገመት አያዳግትም። ሁኔታው እጅግ በጣም አስፈሪ የሆነ መጥቷል። የተከበራችሁ አድማጭ ተመልካቾቻችን እንደዚህ አይነት ዜናዎችን ስናቀርብና ነገሮች አስፈሪ ናቸው፣ አስደንጋጭ ናቸው ስንል መሬት ላይ ያለውን እውነታውን እንድትረዱት እንድታውቁት ለማድረግ ያክል እንጂ እናንተን ለማስደንገጥ እንዳልሆነ ከወዲሁ እንድትረዱልን በትህትና እንጠይቃለን። የተከበራችሁ አድማጭ ተመልካቾቻችን ወደ መጨረሻው ዜና ስናልፍ የአሜሪካ የሀገር ውስጥ የደህንነት መስሪያ ቤት የሚባለው ወይም ዲፓርትመንት ኦፍ ሆምላንድ ሴኩሪቲ በጥር 21 ቀን 2026 በፈረንጆቹ አቆጣጠር ባወጣው መግለጫ መሰረት በፍቃዳቸው ወደ ሀገራቸው ለሚመለሱ ሰዎች የሚሰጠውን ክፍያ ከ1000 የአሜሪካ ዶላር ወደ 2600 የአሜሪካ ዶላር ከፍ ማድረጉን በይፋ አሳውቋል። ሌሎችንም ጥቅሞች አቅርቧል። ይህ መርሃ ግብር ፕሮጀክት ሆም ካሚንግ በመባል የሚታወቅ ሲሆን በዋናነት ሲቢፒ ሆም ከስተም ኤንድ ቦርደር ፕሮቴክሽን ሆም አፕ የተባለውን የሞባይል መተግበሪያ በመጠቀም ራሳቸውን ለሚያባረሩ ወይም ሰልፍ ዲፖርት ለሚያደርጉ ግለሰቦች የሚሰጥ ማበረታቻ ሆኖ ቀርቧል። ከዚህ በፊት ክርስቲ ኖኤም እስከ ፈረንጆቹ ታህሳስ 30 2025 ድረስ ዲፖርት ለሚደረጉ ወይም በራሳቸው ፍቃድ ዲፖርቴሽን አፑን ሞልተው ለሚሄዱ ግለሰቦች $3000 ለመስጠት እቅድ ይዛ ነበር። አሁን ግን እሱም ተቀይሮ ከሱ በፊት የነበረው $1000 ተቀይሮ አዲስ የወጣው ህግ ደግሞ $2600 በቋሚነትና በዘላቂነት ይሰጣል ተብሏል። ሌሎች ዝርዝር መረጃዎችም አብረው ቀርበዋል። የገንዘብ ክፍያው በፍቃዱ ለሚወጣ ሰው ብቻ 2600 የጉዞ ማገዣ ይሰጠዋል። ኤግዚት ቦነስ ብለው አስቀምጠውታል። ነፃ የጉዞ ትኬት፣ መንግስት ወደ ትውልድ ሀገር ወይም ወደ ሌላ ህጋዊ የመኖሪያ ሀገር የሚያደርሰውን የአውሮፕላን ትኬት በነፃ ያደርሳል ወይም ትኬት ይቆርጣልም ተብሏል። ምንም አይነት ክፍያ በራሳቸው አይከፍሉም ተብሏል። ከዚሁ ጋር ተያይዞ መተግበሪያውን ተጠቅመው ለመውጣት የተመዘገቡ ሰዎችና በመመዝገብ ላይ ላሉ ሰዎች እስከሚወጡበት ቀን ድረስ በቁጥጥር ስር እንዳይውሉ ቅድሚያ የሚሰጣቸው መሆኑም ተገልጿል። ስለዚህ እነዚህ ግለሰቦች ሲቢፒ የሚባለውን አፕ ሞልተው ከሀገር ለመውጣት ወይም ከአሜሪካ ለመውጣት እንቅስቃሴ እያደረጉ ባለበት ሰዓት የአይሲኢ ፖሊሶች እንዳያስራቸው ከፍተኛ ትዕዛዝ ተሰጥቷል ማለት ነው። ይህን ጥቅም ለማግኘት ሲቢ ሆም አፕ የሚባለውን መተግበሪያውን በማውረድ የግል መረጃዎችን ስም፣ የልደት ቀን፣ ፎቶና ያሉበትን ቦታ ወይም ያሉበትን ስቴትና ያሉበትን ካውንቲም ጭምር በዝርዝር መሙላት ያስፈልጋል። ክፍያው የሚፈጸመው ግለሰቡ ከአሜሪካ ወጥቶ መዳረሻው ሀገር መግባቱ በመተግበሪያው ወይም በሌላ መንገድ ከተረጋገጠ ብቻ ነው ይላል። ስለዚህ እዚህ አሜሪካን ሀገር አሁን ተነስተው የአየር ትኬት ተቆርጦላቸው ወደ ሀገራቸው ለመሄድ ያሰቡ ግለሰቦች ወይም ትውልደ ኢትዮጵያውያን ወይም የሌሎች ሀገሮች ስደተኞች አሁኑኑ 2600 የአሜሪካ ዶላር አይሰጣቸው። አገራቸው ውስጥ ሂደው አገራቸው ከገቡ በኋላ እሱን የአሜሪካ መንግስት ካረጋገጠ በኋላ 2600 የአሜሪካ ዶላር ይልክላቸዋል ማለት ነው። አስቡት እንግዲህ ምን አይነት ቁማር እየተጫወቱ እንዳሉ ማለት ነው። በነገራችን ላይ አንድ ትውልደ ኢትዮጵያውያን ወደዚህ ወደ አሜሪካን ሀገር መጥቶ ለመስራት ሲያስብ እሱን ቤተሰቡን ትውልዱን ለመቀየር አስቦ ብዙ ህልሙ ባጭር ቀርቶበትና ብዙ ህልሙ ሳያስበው እንደዚህ ሆኖበት $2600 እንስጥህና ሂድ ማለት ምን ያክል በሰው ልጅ ላይ መጫወትና ቁማር እንደሆነ አስቡት። ይሄ $2600 ለምንም አይሆን ለምንም የማይጠቅም ገንዘብ ነው በአሁኑ ወቅት። ይቀጥልና ይህ አቅርቦት ለጊዜያዊነት ብቻ የተፈቀደ መሆኑን እናሳውቃለን። እንዲሁም በፍቃዳቸው የማይወጡና በቁጥጥር ስር ውለው የሚባረሩ ሰዎች ግን ወደፊት ወደ አሜሪካ ለመመለስ ምንም አይነት እድል እንደሌላቸው ከወዲሁ ማሳሰብ እንወዳለን ይላል።
የተከበራችሁ አድማጭ ተመልካቾቻችን ለዛሬ እጥር ምጥን ያለች አዲስ የወጡ አፕዴት የሆኑ መረጃዎችን ለእናንተ ያስደመጥንበት የአየር ሰዓት በዚህ ተጠናቋል። በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት ሰናይ ቆይታ። የዩቲዩብ ቻናላችን ግን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ትብብራችሁን አሳዩ እያልን በዚሁ ተሰናብተናል።